ለፍቅር ስልሰደድ ወይስ የቤተሰቤን ትዳር ተቀብዬ በስርዓት ላግባ? አማክሩኝ ትለናለች እህታችን። ወደ ታሪኩ ንግባ። ስሚኝ እህቴ፣ እኔ ገና የሀያዎቹ ቤት ወጣት ሲሆን ለቤተሰቤ መጨረሻ ብርቅዬ ልጅ ነኝ። ቤተሰቤ እኔን እንደ ህፃን ስለሚያዩኝ የፈለግኩትን ሁሉ ባላቸው አቅም እያሟሉ እያንቀባረሩ ነው ያሳደጉኝ። ሁሉም ነገር ቢደረግልኝም ግን የፍቅር ጓደኛ ምናምን ለነሱ ቀይ መስመር ነው። እህቶቼም ወንድሜም ያገቡት በቤተሰብ ትውውቅ ነው። ይህን አውቃለሁ። ያደግኩበት ህይወት ነው። የቤተሰባችን እውነታ ይህ ነው። እኔ ገና የ8ኛ ክፍል ተማሪ ሆኜ ጓደኛዬ ከ5ኛ ክፍል ጀምረን አብረን ቤስት ፍሬንዶ የሆንን እንደ እህት የምቀርባት ጓደኛ አለችኝ። ቤታችን ትመጣለች፣ አብረን ላይብራሪ እንሄዳለን። ቤተሰብም ከእሷ ጋር ከሆነ የትም ይፈቅዱልኛል። እናም ከዕለታት በአንዱ ቀን የአክስቷ ልጅ ቤታቸው ለክረምት ለእረፍት ከክፍለ ሀገር ይመጣል። እኔና ጓደኛዬ እነሱ ቤት ነበረን። እናም ቁጭ ብለን ቲቪ እያየን ሻንጣውን ሸክፎ ግብት ይላል። ገና እንደገባ ሳላስበው ልቤ መታ። ደነገጥኩ። በህይወቴ ተሰምቶኝ የማያውቅ ስሜት ተሰማኝ። ከዛም አይኔን ሰበርኩ። ጓደኛዬም ሞቅ አድርጋ ሰላም ካለችው በኋላ ተዋወቁ። ጓደኛዬ እሷ ናት ብላው ተዋወቅን። በጣም መልከ መልካም ተጫዋች፣ ንግግሩ ማይጠገብ አይነት ወጣት ነው። ማንም ሴት ብታየው የኔ በሆነ ብላ የምትመኘው አይነት ወጣት ነው። እናም የዛለት ወደ ቤት ተመለስኩ። ልቤ ገንዘው ቀረ። ምን እንደሆንኩ አላውቅም። ገና የ8ኛ ክፍል ተማሪ ነኝ። እኛ ቤት እንዲህ አይነት ነገር ማይታሰብ ነገር ነው። ብዙ አሰብኩ። ሀሳቤ ሁሉ እሱ ሆነ። ጉድ እኮ ነው። ሰው በአንድ ቀን እይታ እንዲህ ይሆናል። ቀናት አለፉ። እናም ከጓደኛዬ ጋር ላይብረሪ ለመሄድ ከቤት ወጣን። ከሱ ጋር ነበር የመጡት። ሳየው በጣም ደስ አለኝ። እናም ሄድን። የዩኒቨርሲቲ ተማሪ ስለነበር ላይብረሪ ውስጥ እያስጠናኝ ያልገባንን እያብራራልን፣ እኔም በትምህርት ጎበዝ ስለነበርኩ ጥያቄ እየመለስኩለት እሱንም እየጠየቅኩት በደንብ እየመለሰልኝ በጣም መቀራረብ ጀመርን። ግን ምንም አይነት ሌላ ንግግር በመሀላችን አልነበረም። ጊዜው ደረሰና እሱም ወደ ግቢ ተመለሰ። እኛም ወደ 9ኛ ክፍል አለፍን። ውጤቴ በጣም አሪፍ ስለነበር ወንድሜ ስልክ ሸለመኝ። ለመጀመሪያ ጊዜ ስልክ ያዝኩ። መጀመሪያ ያደረግኩት ከጓደኛዬ ስልክ ላይ የእሱን ስልክ ቁጥር መውሰድ ነበር። ከዚያ በቴሌግራም ሀያልኩት። ትንሽ ከተጻጻፈን በኋላ እኔ መሆኔን ነገርኩት። በጣም ደስ አለው። እናም ብዙ መጻጻፍ ጀመርን። በትምህርቴ ጎበዝ እንደሆን ይመክረኛል። ለትምህርት ግብዓት የሚሆኑኝን አጋዥ መጽሐፍቶች፣ ጥያቄዎች ይልክልኛል። ሁሉ የምናወራለን። ካልደወለ ይጨንቀኛል። በመሀል ጓደኛዬ ሁኔታዬን ሁሉ አወቀች። ፍቅር እንደያዘኝ ስለገባት የእሱን ሁኔታ ጠየቀችኝ። አላውቅም፣ እንደ ወንድም ነው የሚመክረኝ አልኳት። ፈጣን ስለነበረች ደወለችለት። ሁኔታዬን ሁሉ ነገረችው። በጣም ደነገጠ። መደወል አቆመ። ቴክስትም ቀረ። እኔ እህትሽ ታመምኩ፣ ትምህርት አስጠላኝ፣ ሁሉም ነገር ዋጋ ቢስ ሆነብኝ። ፈርስት ሴሚስተር ፈተና ደርሷል። ማጥናት የለ፣ ሁሉም ነገር ጠፋብኝ። ከ2 ሳምንት ስቃይ በኋላ ጓደኛዬ ሁኔታዬን ሁሉ ነገረችው። ደወለልኝ። ለእኔ ብሎ ከኔ ለመራቅ እንደወሰነ ነገረኝ። እኔ ግን ድምፁን መስማቴ በራሱ መድኃኒት ሆነኝ። እናም እሱም ለእኔ ተመሳሳይ ስሜት እንዳለው ነገረኝ። በደስታ ፈነጠስኩ። ግን አለኝ እሱ አሁን ላይ ምንም ግንኙነት እንዲኖረን አልፈልግም። ገና ሕፃን ነሽ፣ በዛ ላይ ትልቅ ቦታ የምትደርሺ ጎበዝ ተማሪ ነሽ። እኔም ብዙ ዓላማ አለኝ ለማሳካት የምታገለው። ለዛ በመሀላችን ምንም ስህተት እንዲፈጠር አልፈልግም ብሎ ሁሉንም ነገር በግልጽ አሳወቀኝ። በእርግጥ የኔን ፍላጎት ያ ነው። አሁን በስልክ